ምንም ነገር ለዘላለም አይቆይም። ችግሮችህ የከበቡ ሰዎች፣ ስራ፣ ትዳርህና ግንኙነቶችህ ሁሉ ለጊዜው ነው። የሁሉም ነገር ፍጻሜ የሆነ ቀን ላይ ሲሆን ታየዋለህ። በሕይወት ሁሉ አብረውኝ ይኖራሉ ያልካቸው ነገሮች እንኳን ሳይቀሩ ሲፈረካከሹ ታያቸዋለህ። ለሁሉም ነገር ተራ አለው። ሰውን ብትጠቅም ጊዜውን ጠብቆ አምላክ ይከፍልሃል። ብትጎዳም እንዲሁ በሰፈርከው ማንነት ጊዜው ሲደርስ ትሰፈራለህ። ማንም ሰው ስላንተ አይጨነቅም። 20% ብቻ ስላንተ ሲጨነቁ እነሱም የቅርብ ጓደኞችና ቤተሰቦች መሆናቸውን አትዘንጋ። 80%ቱ ግን ኑር አትኑር አንዳች ቅንጣት ስላንተ አያስቡም። ችግሮችን ለነዚህ ለ80% መናገር ራስን ማባከን ነው። ምክንያቱም ችግር ለነሱ ምናቸውም አይደለምና የራሳቸው ጉዳይ ብቻ ያሳስባቸዋልና ቆጠብ በል። ሰዎች በህይወት ይመጣሉ ደግሞ ይሄዳሉ። አንድ ቀን ለብቻው ሰው በሌለበት ልትሞት ትችላለህና ሰዎችን አትደግፍ። ከ5 እስከ 6 የልብ የምትላቸው ሰዎች በቀር ፌስቡክ ላይ ያሉት ጓደኞች ጋጋታ ምንም አይጠቅሙህም። ብትሞት እንኳን ቀብር ላይ የማይመጡ ብዙዎች መሆናቸውን ወቅ። የሥራ አለቃ እንድታድግና የተሻለ ቦታ እንድትይዝ ሊመኝ ይችላል፣ ግን መቼም እንድትበልጥ አይፈልግም። ምንም ሽልማትና ጭብጨባ ቢበዛልህ ከሱ እንደምትበልጥ ካሰበ አንተን ለመገፍተር ወደ ኋላ አይልም። 98%ቱ ሰው መቼ እንደተወለድክ እንኳን አያውቅም። 2%ቱ መቼም እነማን እንደሆኑ መገመት አያቅትም። ካላመንከኝ ሞክረ ይሄው። የውሸት ጓደኞችህ የተሻለ ህይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆን የሚሰበሰቡ ሰዎች ሊያስገርሙ አይገባም። አንድ ቀን ህልምህ ወለም ብሎ ካዩ እጃቸውን ቀስረው ይስቁብሃል። የዛኔ ያልሳቁብን የልብ ጓደኞችን አድርጋቸው። ገንዘብ ያለውና ጸዳ ብሎ የሚመላለስን ሰው ብዙዎች ሲያከብሩት ትመለከታለህ። የሚያውቅህ እንኳን ቢሆን ጸዳ ካልክበት ሊያከብርህ ሲዳደው ታየዋለህ። ለሰዎች ምክር መስጠት በጣም ቀላል፣ ነገር ግን ምክርን ወደ ተግባር መቀየር ከባዱና አስቸጋሪው ነገር ነው። አንዳንዴ ሰውን ካለበት ማጥ ለማውጣት ካሰብ ከምክር በላይ የሆነ ስብዕና ሊኖር ይገባል። አንድ ውሸታም ጓደኛ ከመቶ ጠላት ጋር እኩል ጥፋት ያደርሳል። ጠላቶችን ተከታተላቸው፣ ጓደኞችን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ የሌለ ጥረትን አድርገህ ሳይሳካልህ ቀርቶ ይሆናል። ይህ ያንተ ደካማነት ሳይሆን ህይወት እንዲህ አይነት ገጽታም ስላላት ነገሩን ተቀበለው። ለመወደድ ልዩ ሰውና ሁሉንም መካሪ መሆን አይጠበቅብህም። አንዳንዴ ሰው ሁሉ ባይወድህ እንኳን ይህ ምንም ማለት እንዳልሆነ ተረዳ። በሰዎች መጠላትም ቀላል አድርገህ ውሰደው። ምክንያቱም እንዴት ራስን ማሳደግ እንዳለብህ ማጤን ወሳኝ ነገር ሲሆን የሰዎችን ስሜት እያዳመጥ ከፍና ዝቅ እያልክ መኖር አይጠበቅብህም። የራስ አስተሳሰብ ይኖራል። ሌሎችም እንደዚሁ። ሰዎች በሐሳብ አለመስማማታቸውን አንተነት ላይ የሚያመጣው ነገር የለም። ሐሳብን ለማሳመን የሰዎችን አስተሳሰብ ረጋግጠህ አትውጣ። የሰዎች ሐሳብን አክብር፣ ሰዎችንም ሐሳብን እንዲያከብሩ አድርግ። ይህች ዓለም ትፈልግ ጠቃሚ ነገር አንተ ዘንድ እንዳለ ስታምን ብቻ ነው። በአጠቃላይ ዓለም ራስ ወዳድ ናት። ሰዎች ስለ ደስታ አጋነው ሲያወሩ ትሰማ ይሆናል። ባጭሩ ደስታ ማለት ስሜት ሳይሆን አእምሮ ያለበት ሁኔታ ነው። ደስተኛ ሆነ በሰዎች ልትጎዳ ትችላለህ። ህይወት እኩል አይደለችም። በሆነ ነገር ጎበዝ ባትሆን ካንተ የበለጠ በጣም ጎበዝ ሰው አለ። እኩልነት ውሸት ነው። ስለዚህ በመኖር ብቻ ተደሰት።